ስታወሩ የነበራችሁ ሰዎች የመምጣት መብት አላችሁ። ሳሪ መጣች። ሰላም ይቅር በሉ ውዶቼ። ሰላም ይቅር በሉ ውዶቼ። አልጨረስኩም። ሰርፕራይዝ ተብላሽ። ኧረ ዜድ በፈጠ ተበላሸ። አዎ ማን አበላሽ? ካላሳውሩሽ በቃ ኦኬ። ሁለት ሺህ ሰው 3000 ሰው አለ። ላውራ አውሪ ማሚ። እሺ ዛሬ የተወሰኑ ቪዲዮዎችን ጆከር የሰራቸውን ቪዲዮዎች አይቻለሁ። ጆከር እኔ ቤት ገብቶ ይወቅ ባላቅም የሳሪን ቤት ያውቀዋል፣ የመሲን ቤት ያውቀዋል። አስፈላጊ ከሆነ መጥቶ እዛ ሊያናግረን ይችል ነበር። ከዛም አልፎ ተርፎ ደውሎ ማናገር ሲችል ስለምን እንደሚያወራ አላቅም፣ ምን እንደሆነ ችግሩ አላቅም፣ ምን እያወራ እንዳለ ምንም የሚገባኝ ነገር የለም። ግን አንድ ሰው ራሱን ለመሸፈን ራሱን ከተጠያቂነት ለማውጣት ሲል እኛን የማይመለከተንን ሰዎች ምንም ስለ ጉዳዩ የማይመለከት ጭራስስ ተበዳይ የሆንን ሰዎችን ጠቅሶ የተለያየ ስም የመስጠት መብት ማን የሰጠው? ማን ስለሆንክ አንተ እንደፈለግ ሙኒት ሌባ፣ ሳሪ ማድሪሹ፣ መሲ ማድሪሹ ማለት የምትችለው ማነህ አንተ? እንዲህ ስላልሽኝ እንዲህ ስላደረግሽኝ እኔ ያልኩህ ነገር ካለ እኔ ያደረግኩህ ነገር ካለ ብትፈልግ እቤት ጠርተኸኝ፣ ብትፈልግ ደውለህልኝ፣ ብትፈልግ በፈለገው መንገድ ጥያቄ ማቅረብ ስትችል እዚህ ጋር መተግን ሲጀመር ስጠብቅ የነበረው ከአንተ አፍ መስማትን ነው። እኔ ዛሬ አይደለም ስለዚህ ጉዳይ ስሰማ የነበረው፣ ግን ከአንተ አፍ መስማትን ስፈልግ ስለነበር ስለሰማሁም ደግሞ እኔ በራሴ መንገድ እሄዳለሁ። አሁን በግልጽ የምነግር ነገር ቢኖር ምንድነው ችግርህ? እኛ ተበዳዮች ነን። ቢሆንም ግን ወዳም ተሳሳተች፣ ተገዳም ተሳሳተች፣ ምንም ብላ ተሳሳተች። የሰው ልጅ አብሮ ያሳለፈው ታሪክ እስካለው ድረስ ክፉና ደግ አብረን እስካሳለፍን ድረስ ይቅርታ ስትል ደግሞ ይቅርታን እንቀበላለን። ከልባችን እንቀበል፣ ከጭንቅላታችን ከአንገታችን ማንም አይመለከተው። መቀበል በምንፈልገው መንገድ ይቅርታውን ተቀብለናል። እዚህ ጋር መተን መጫጫህ አልነበረብንም። እዚህ ጋር መተን መንጫጫት አልነበረብንም። እንደ ትልቅ ሰው ተነጋግረን ይቅር ማለት ይቅርታ መጠየቅ የሚገባትን ጠይቀ ይቅር ማለት ያለብንን ይቅር ብለን እዚህ ጋር መጣን። ህዝቡን ይቅርታ ልጠይቅ ነው የመጣችው። ከዛ በኋላ ደግሞ ለምን ከሌ ይቅርታ አልተጠየቀም፣ ለምን እንደዚህ ተባለ እንደዛ ተባለ፣ እናንተ ለምን አትጠይቁም? ባለ ጉዳዩዋ የጉዳዩ ባለቤት እያለች ለምን አትጠይቋትም? ለምን እከሌን ይቅርታ አልጠየቅሽም፣ ለምን ስለ ከሌ ሐቁን አላወጣሽም ብላችሁ ለምን አልጠየቋችኋትም? ያወራችዋ እያለች ያቀበለችዋ ያስቀበለችዋ እያለች ለምንድን ነው እኛ ላይ ትኩረት ያደረከው? የራሳችሁን ነገር ለመድፈን እናንተን ከተጠያቂነት ለማውጣት ራሳችሁን ከተጠያቂነት ለማውጣት ነው። ምንም ከተጠያቂነት የሚያወጣ ነገር የለም። ማናወራው ማናለው ከየት መጣ ሲባል እኮ እናንተ ጋር ይደርሳል። ያንን ለመሸፈን እኛ ላይ የምትዘፈዝፉት ምን ስላደረግን ነው? ውሸቱ ውሸት ሆኖ እንዳለ እውነቱን ማን አወራላቸው? እውነቱን ማን ነገራቸው? እየሰማን እኮ የታዘብናቸው እኛም ብዙ ነገሮች ነበሩ። አውጥተን ግን የማውራት ግዴታም የለብንም፣ አመላችንም አይደለም። አመል ያለበት አወራና የሁሉ ነገር መጣ። ግን ቁጭ አድርጎ ሙኒት ሌባ የምትለው ስለምኑ ነው?
እኔ እኮ አንድ ጀግና ሴት ነኝ። ስራ ሲበላሽብኝ እንዳንተ አይነት ሰዎችና ሌሎች ሳያወሩት በፊት ስራ ተበላሽቶብኛል። የሴቶች ስራ አቁሜያለሁ። የተከፈለ ብር እየመለስኩኝ ነው።